ምን ተሻለው ልጄ? ግራ የገባህ ትመስላለህ። እየጨለመም ስለሆነ እናና ቤት አድረህ ጠዋት ትወጣለህ። ልጄ እስኪ እቺን ጠጣ። መቸገር አልነበረቦትም፣ ግን በጣም ነው ማመሰግነው። ከጨረስክ ደግምልሃለሁ። ይቅርታ ግን እዚህ አካባቢ በምንድን ነው የምትኖሩት? ማለት የምትተዳደሩት? አይ ልጄ አሁን የምትጠጣው ወተት አንዲት ላም እቺ ላም ማለት የኛ መተዳደራችን ናት። የእሷን ወተት እየሸጥን ነው የምንተዳደረው ልጄ። ጋሺዬ እንግዲህ እንዳከበራችሁ ፈጣሪ ያክብራችሁ። የእውነት ደግ ሰው ናችሁ። በጣም ነው ማመሰግነው። በሰላም ይሁንስ። ይቅርታ አባ፣ እዛ ቤት ቢኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለውን ነገር እስቲ ትንሽ እንዲያግዙ። አንዲት ላም ያላቸውን ቤተሰብ ነው የምትለኝ? አዎ እነሱ። ጥሩ። የእውነት እነሱን መርዳት ከፈለክ ላሚቷን ሄደህ ትገላታለህ። ምን ጋሽ ምን ሆኗል? አንድ ላም ብቻ እኮ ነው ያላቸው። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። ስለዚህም የእውነት መርዳት ከፈለክ በልሂድ። እንዴ ልጄ፣ እኔ ሰው አይጠፋኝም። የሆነ ጊዜ ቤት አድራሃል። አዎ አስተውሶኛል። በጣም ነው ደስ የሚለው። እንደማያውቅ ሆነ ደግሞ ስራ ማግኝተዋል። አዎ የኔ ነው እንዴ። አንተ ከሄድክ በኋላ እኮ ላሚቷ ሞተች። ምን በላውን ነገር አጣን። በቃ ልጄ እና መሞካከር ጀመርን ከልጄ ጋር ከትንሽ ተነስተን እዚህ ቦታ ደረስን እላለሁ። እውነት ነው እልሃለሁ። ላሚቷ መሞቷ በጣም ነው የጠቀመን፣ እንድንሰራ ነው ያደረገን። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። ታውቃለህ፣ እዚህ ሀገር ደስ እያለኝ የምሰራው ነገር ቢኖር የራይድ ስራ ነው። እንዴት? ስራዬን በጣም ነው የምወደው። የራሴ አለቃ ራሴው ነኝ። ማንም ለኔ ምንም ሊያዘኝ አይችልም። በስተግራ ታጠፍ። እሺ ማዬ የሆኑ ሶስት ሰዎች በር ላይ ቆመዋል። ይቅርታ አላወቅኳችሁ። እዚህ ጋር ምን ትሰራላችሁ? 2 ቀን ሙሉ ምግብ አልበላንም፣ እርቦናል። እንዲህ ግቡ፣ ገብታችሁ መብላት ትችላላችሁ። በቂ የሚሆን ምግብ አለ። ግን ባለቤትሽ ቤት ውስጥ አለ? አይ የለም፣ እሱ ሳይኖር አንገባም። እስከሚመጣ እንጠብቀዋለን። ውዴ፣ 3 ሰዎች ውጭ ላይ ቆመዋሉና እንደራባቸውም ነግረውኛል። ባልሽ ካልመጣ ግን አልገባም አሉ። እኔም መጠበቅ ለምን አስፈለገው? አስገቢያቸውና መብላት ይችላሉ። አሁን ባለቤቴ ስለመጣ መግባት ትችላላችሁ። 3ታችንን መግባት አንችልም። ከ3ታችን አንዳችን ብቻ ነው መግባት የሚችለው። እኔ ፍቅር ነኝ፣ እኔ ስኬት ነኝ፣ እኔ ሀብት ነኝ። ቤታችሁ ከገባው ምንም ችግር አያጋጥማችሁ። አሁን ሂጂና ለባልሽ የትኛው እንደሚያስፈልገው ጠይቂው። ከዛን አንዳችን እንገባለን። ውዴ፣ አንደኛው ሀብት ነው፣ አንደኛው ፍቅር ነው፣ አንደኛው ደግሞ ስኬት ነው። ከ3ቱ ደግሞ አንዱ ብቻ ነው መግባት የሚችለው እና ስኬትን አስገቢዋ። ለዚህ ቤት የሚያስፈልገው ስኬት ነው። እንዴ ለምን? ሀብት ይግባ እንጂ የተሻለ ኑሮ ከድህነትም እንወጣለን። አይ እማዬ፣ ፍቅርን ጋብዘው፣ ፍቅርን መጥቶ ይብላ። ከእናንተ መሀል ውስጥ ፍቅር ማን ነው? እኔ ነኝ። አንተ መግባት ትችላለህ። እኔ ፍቅርን ብቻ ነበር የጋበዝኩት። እንዴት 3ታችሁ ልትገቡ ቻላችሁ? ፍቅር ካለ ገንዘብና ስኬት ከኋላ የሚከተሉ ነገሮች ናቸው። ተረጋጉ። ሁላችሁም በየተራችሁ ደርሳችኋል። በእውነት ደግ፣ በጣም ፈጣሪ እድሜና ጤና ይስጠው።
ይሄው አንተ ተባረክ። ይሄው አንቺ ክበርልኝ እኔ ልጅ። ጋሼ ይግቡ። ጋሼ ከዚህ በላይ ዝም ማለት አልችልም። በቂ ሀብት አሉት፣ ጤና አሉት፣ ፈጣሪ የሰጡት ግን ምንም ደሃን እየረዱበት አይደለም። ባለ ስጋ ቤቱ እንኳን በአቅሙ ለማህበረሰቡ ቀን በቀን ስጋ እንደሰጠ ነው። እርስዎ ምን አለቦት? ልጅ የሎት፣ ቤተሰብ የሎት፣ ግን ምን ያደርግላቸዋል? የሁሉ ሀብት ምንም ደሃን እየረዱበት እኮ አይደለም። ምን እያደረግኩ እንደሆነ ለእነሱ መናገር አስፈላጊ አይመስለኝም። በዚህ ራስ ወዳድነታችሁ የተነሳ ነው የሰፈር መንደር ሁሉ ሰው ቢጠላችሁ። የእነሱ ተግባር እኔ ምንም አይጎዳኝም። ጀሃንም መግባት ይችላል። ወንድም የሁሉም ሰው ጥያቄ ያነሳሉ። ለድሆች ስጋ ማከፋፈል አቁመዋል እያሉ ነው። አዎ ልክ ነህ። እና ታዲያ ለምንድን ነው ድሆችን መርዳት ያቆምከው? ለማህበረሰቡ እስካሁን ድረስ ቀን በቀን የምሰጣቸው ስጋ ብሩ ከኔ ኪስ አልነበረም እስካሁን የሚወጣው ከጋሼ ነበር እስካሁን ድረስ ይወጣ የነበረው። ልብስ የሚሰፉት የነበሩት ጋሼ? አዎ። ኧረ ምን አይነት እና ከሞቱ በኋላ ነው የምትነግረን? ይሄ ነገር በእኔና ባንተ መሃል ሚስጥር ሆኖ ይቆይ ብሎኝ ነበር። አንተ እየረዳሃቸው መሆኑን ብነግራቸው እኮ በጣም ነው የሚወዱ፣ በጣም ነው የሚደሰቱት። ሁሉም ተግባሮች ላይ እንዲጨበጨብል ብቻ ጠብቅ። አንዳንድ ተግባሮች ላይ ሰው መሆንን አሳይ። ተመልከቱ፣ ይሄ ልጅ እንዴት ደስ እንደሚል። ኧረ እሱም ባረገኝ። ተመልከቻት፣ እንዴት አባቷ ነው የምታምረው። እሷን ባረገኝ። ሲያዩህ በህይወት ላይ ተስፋ የቆረጥክ ትመስላለህ። ምን ሆነ ነው? ተመልከተኝ እስቲ። እየኖርክ ያለሁት የጨለማ ህይወት ውስጥ ነው። ማንም አይወደኝም። የሰው ልጆች እንኳን በድንጋይ ያባረሩኛል። በዛ ላይ ደግሞ የሰውነቴ ከለር ጥቁር ነው። ፈጣሪ ቁር አድርጎ ፈጥሮኝ ህይወቴን እንዲጠላት ነው ያደረገኝ። ምናልባት አንድ ድል ቢሰጥህ ምን መሆን ትፈልጋለህ? ምኞቴን ላሳካል እችላለሁ። ውሃ ላይ የምትንሳፈፏን ቆንጅዬና ነጯን ዳክዬ መሆን እፈልጋለሁ። እባክህ ከቻልክ ዳክዬ አድርገኝ። ጥሩ ዳክዬ አደርግሃለሁ። መጀመሪያ ግን አንድ ጊዜም ቢሆን ዳክዬዋን ሄደህ ማግኘት አለብህ። ዋው ምን አይነት ውበት ነው ፈጣሪ ሰጠሽ። ስትታይ በጣም ነው የምታምሪው። እዚህ ሰላማዊ ስፍራ ላይ ህይወትሽን እያጣጣምሽ ነው ያለሽው። ማን ነው ደስተኛ ናት ብሎ ይነገረ? ማለት ምናልባት እኔ ነጭ ልሆን እችላለሁ። በዛ ምክንያት ግን ብዙ የሚመጡብኝ ችግሮች አሉ። እና አንቺ ደስተኛ ካልሆንሽ ሌላ ማን ሊሆን ይችላል? እኔ እስከማውቀው ድረስ ፓሮት ቆንጆ ከለሮች ያሏት ደስተኛና የተሻለች ትመስለኛለች። እንዴት አይነት የሚያምር ከለር ነው ያለሽ! ምን አይነት ቦታ ላይ ቁጭ ብለሽ ህይወትሽን በደስታ እያጣጣምሽ ነው ያለሽ! ማን ነው እሷ በህይወቷ ደስተኛ ናት ያለ? ማለት ደስተኛ አይደለሽም? ደስተኛ አይደለሁም። በምታዩበት ስቃይን እንጂ ደስታን አላተረፍኩበትም። አንዴ በሰው እጅ ከገባው ዘለዓለሜን በብረት ተዘግቶብኝ ነው የምኖረው። እዚች ምድር ላይ ውብና ደስተኛ የሆነችው ፒኮክ ናት። እንዴት የምታምሪ ፍጥር ነሽ! ለአንቺ ሲሉ በጣት የማይቆጠሩ ሰዎች እዚህ ድረስ ይመጣሉ። ልክ ነህ። ሰዎች ተሰብስበው እኔን ለማየት ይመጣሉ። ያ ግን እኔን ያስደስተኛል ማለት አይደለም። ዘለዓለሜን ታጥሬ እንድኖር ተፈርዶብኛል። አይ እሺ፣ ታዲያ ማን ነው ነፃነቱን አግኝቶ ደስተኛ የሆነ? እንደምትመለከተው ሁሉም በሰዎች እጅ ስር ተቆልፎባቸው ነው የሚኖሩት። ለእኔ አንድ እድል ቢሰጠኝ አንተን ነበር መሆን የምፈልገው። ይበለው እንደውም ፈጣሪ እጁን የሰጠው። አንተን የዛን ቀን በጣም ቸግሮኝ እርዳታ ስጠይቀው ፊቱን አዞረብኝ። ያ ቀን አንተን ያለ መርዳት ፈልገው ሳይሆን ምናልባት የራሱ ችግሮች ሊኖሩበት ይችላሉ። ልክ እንደዛ ዛፍ። የምን ዛፍ? ከባድ የሆነ ዝናብ እየመጣ ነው። በዛ ላይ ልጆቼን ይዣለሁ። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ከነሱ እርዳታ መጠየቅ አለብኝ። እንደምታየው ከባድ ዝናብ ሊለቅ ነው። ከልጆቼ ጋር አንተ ላይ ቤታችንን ሰርተን እናሳልፍ እባክህን። በጣም ይቅርታ ልረዳሽ አልችልም። ሰላም እንዴት ነህ? እንደምታየው ከባድ ዝናብ ሊዘንብ ነው። በዛ ላይ ልጆችም ይዣለሁ። ፈቃደኛ ከሆንክ አንተ ላይ ቤታችንን ሰርተን እንድናሳልፍ ነበር እባክህ። ጥሩ ትችያለሽ። አየህ አይደል፣ እኔ በቸገረኝ ጊዜ ፊትህን ስላዞርክብኝ ይሄ ከፈጣሪ ያገኘው ቅጣት ነው። መጀመሪያም ቅርንጫፎቼ እንደደከሙና አንዳች ዝናብ እንደሚጥላቸው አውቅ ነበር። በዛ ላይ አንቺና ልጆችሽ ከኔ ጋር ሆናችሁ አደጋ ላይ እንድትወድቁ አልፈለኩም ነበር። ቅርንጫፎቼ ላይ ቤትሽ እንድትሰሪ ስላልፈቀድኩልሽ በጣም ይቅርታ።
አይነት በፍቅር የተሞሉ እንስሳት ናቸው። እስካሁን ወደዛ አልሄድንም። አሁን ደግሞ እንሂድ። አሁን ይሄ ፍቅር ነው? ምን አይነት አንበሳ ነው? ጭራሽ አጠገቡ እንዳለች ራሱ ረስቶታል ይመስለኛል። አንዳንዴ አንተ ምን ይሌ እንዳንበሳ ሆነ? ለምን እንደዛ ታኛለህ? አሁን እንደሱ ነህ። ጭራሽ ነው የተዘለልንም። አፍቃሪ መስለው እያስመሰሉ በውጭ ትዕይንት ለሚያሳዩት ፍቅር ማለት ትታለይ አይገባም። በአሁን ጊዜ በዚህ ዝንጀሮና በዛ አንበሳ የፍቅር ታሪክ፣ የሰው ልጆች የፍቅር ታሪክ ተደብቀዋል። መታወራው ነገር ሁሉ እኔ ምንም ሊገባኝ አልቻለም። ውዴ። አቤት። ነይና እነዚህን 2 ድንጋዮች በየተራው ወርውሪባቸው። ወደ እነዛ ደግሞ እንሂድ። የኔ ልጅ። አቤት። ልጅ እርግጠኛ እንድትሆንልኝ ነው። የአስቤዛው ብር ቦርሳዬ ውስጥ ነበር። ወስደሃል? እኔ አልወሰድኩም አልኩሽ አይደል እንዴ? ለምንድን ነው 100 ጊዜ የምትጭቅጭቅኝ? እንደዚህ ማን እንዳታናግረኝ። እናትህ እኮ ነኝ እኔ። ቦርሳዬ ውስጥ ስላጣሁት ነው የጠየኳት። ታበሳጨኝ። አበሳጨሁሽ? እዚች ቤት ተቀመጥኳት። ከዚህ በኋላ እሺ፣ ወዴት ነው የምትሄደው? ከዚህ በላይማ ይበቃል። ከአያስ ፋሚሊ እርጥብ ቤት ምን ጊዜም ይለያል። ማየት ማመን ነው። እንደዚህ ካልተባሉ መቼስ አይመጡም። ጎረምሳው ና እስቲ ወዲህ። ሆዴ ይጮሃል። የሚበላ ነገር ትፈልጋለህ? አዎ፣ ግን ብር አልያዝኩኝም። ችግር የለውም፣ ሌላ ቀን ደንበኛ ትሆናለህ። በጣም ነው የማመሰግነው። ችግር የለውም፣ ግን የተናደድክ ትመስላለህ። በሰላም ነው? ከእናቴ ተጣልቼ ነው። ባላደረኩት ነገር ዝም ብላ ትወነጅለኝ አለች። እኔ እዛች ቤት ከዚህ በኋላ አልመለስም። ስንት ዓመት ነው? 21። እኔ 1 እርጥብ ሰጥቼ አመሰግናለሁ አልከኝ፣ ግን እናትህ 21 ዓመት ሙሉ አብልታ አመሰግናለሁ ብላ ታውቃለህ? አላውቅም። ካልጠገብክ ልድገምልህ። ምለው እኔ አይደለሁም፣ የእናትህ ቃል ብቻ ነው። እሺ፣ አንዴ ቴክኒሻን ትልኩልኛላችሁ? ቲቪ ተበላሽቶ ነበር። ይሄ ነገር መፈታት ሳይኖርበት አይቀርም። ትችላለህ። ምንድን ነው? እንዳለ ቦርድ ውስጥ ያገኘሁት የእንጀራና የዳቦ ፍርፋሪ ነው። ምን አይም የሆነ ልጅ። ሂጂና ልጅሽን ጥሪው። ምን አድርጎ ነው? ሂጂ ጥሪው። አቤት አባዬ፣ ምን ማድረግህ ነው? ቲቪ ውስጥ የእንጀራና የዳቦ ፍርፋሪ ለምንድን ነው የምጨምረው? መልስልኝ እንጂ ምንድን ነው የሚዘጋ?
አመሰግናለሁ። አሪፍ ቀረስክ። በደንብ ፖስት አድርገው። በቃ እያደረኩት ነው። ይቅርታ። ምን እያደረጋችሁ ነው? ድሆችን ለመርዳት እየሞከርን። እሺ ግን ለምንድን ነው የምትቀርጹት? ቲክቶክ ላይ ፖስት እናደርገዋለን እኮ ላይክ ለማግኘት። በጣም ኖር ነገር ነው እንደዚህ ላይክ ለማግኘት መሞከር። ወንድሜ አንድ ባለ ሀብት የልጁን ትምህርት ስፖንሰር ለመሆን ፈቃደኛ ሆነ።